በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። እጅግ የተወደዳችሁና የተከበራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባላት፣ በመድኃኒታችን በኢየሱስ ክርስቶስ ያመናችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች ምእመናንና ምእመናት ያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ? እንደምን ዋላችሁ? እንደምን አደራችሁ? እንደምን አመሻችሁ? አሜን። አምላካችን እግዚአብሔር እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይሆን እንደ ቸርነቱ ብዛት በእድሜያችን ላይ ይችን የዛሬዋን አዲስ ቀን ስለጨመረልን ለስሙ ክብርና ምስጋና ይድረሰው። ሃይማኖት በሚል ርዕስ ከክፍል 1 ጀምረን እስከ ክፍል 8 የተማማርን መጥተን ነበረ። ባለፈው ክፍል 8 በሃይማኖት ልብና አንደበት አንድ መሆን እንዳለባቸው ተማምረን ነበርን። ዛሬ ደግሞ 9ኛውን ክፍል አቅርቤላችኋለሁኝ። 9ኛው ክፍል ምን ይላል? ሃይማኖትን መውደድ የሚል ነው። ሃይማኖትን መውደድ የሚል ነው። እንግዲህ ሃይማኖት እግዚአብሔር እንዳለ ይናገራል። ሃይማኖተኛ ሰውም በዓለም ካሉ ነገሮች ይልቅ እጅግ አብልጦ እግዚአብሔርን በፍጹም ልቡ በፍጹም ነፍሱ ይወዳል፣ እግዚአብሔርንም ይፈራል፣ ለቃሉም እየታዘዘ ለእግዚአብሔር ይገዛል። እግዚአብሔር ለእስራኤል ያስተላለፈው መለኮታዊ ትእዛዝ እንዲህ ይል ነበረ። አንተ ልጅህም የልጅ ልጅህም በዕድሜያችሁ ሁሉ ልትወርሷት በምትገቡባት ምድር ታደርጓት ዘንድ አምላክህ እግዚአብሔርን ፈርተህ እኔ ለአንተ ያዘዝኩትን ሥርዓቱንና ትእዛዙን ሁሉ ትጠብቅ ዘንድ ዕድሜህም ይረዝም ዘንድ አምላካችሁ እግዚአብሔር እንዳስተማራችሁ ያዘዛት ትእዛዝና ሥርዓት ፍርድም ይህች ናት። እንግዲህ እስራኤል ሆይ ስማ፣ መልካምም እንዲሆንልህ የአባቶችህም አምላክ እግዚአብሔር እንደተናገረ ወተትና ማር በምታፈሰው ምድር እጅግ እንድትበዛ ታደርጋት ዘንድ ጠብቅ። አንተም አምላክህ እግዚአብሔርን በፍጹም ልብህ በፍጹም ነፍስህና በፍጹም ኃይልህ ውደድ። እኔም ዛሬ አንተን የማዘውን ይህን ቃል በልብህ ያዝ፣ ለልጅ ልጅህም አስተምረው። በቤትህም ስትቀመጥ በመንገድህም ስትሄድ ስትተኛም ስትነሳም ተናገረው። ዘዳግም ምዕራፍ 6 ቁጥር 1 እስከ 7። እንግዲህ ሃይማኖትን መውደድ ማለት እግዚአብሔርን መውደድ ማለት ነው። ምክንያቱም ሃይማኖታችን የተመሰረተው እግዚአብሔር ላይ ስለሆነ ሃይማኖትን የሰጠን እግዚአብሔር ነው። እግዚአብሔር በልዩ ልዩ ዘመናት በውስን አስተርእዮና በምልዓተ አስተርእዮ ለቅዱሳን አባቶቻችን ተገለጠ። በእግዚአብሔር መገለጥ ላይም ሃይማኖት ተመሰረተ። ስለዚህ ሃይማኖትን መውደድ ማለት ሃይማኖት የተመሰረተው እግዚአብሔር ላይ ስለሆነ እግዚአብሔርን መውደድ ማለት ነው። እግዚአብሔርን የሚወድ ሰው ደግሞ ሕጉን፣ ትእዛዙን፣ ሥርዓቱን ይጠብቃል። ሕጉን ሥርዓቱን የሚጠብቅ ሰው ደግሞ የእግዚአብሔርን ሕግና ሥርዓት እንደዚሁም ትእዛዝ ወዶ በፈቃዱ ነው የሚጠብቀው እንጂ እያማረረ አይደለም። እንደዛም መሆን የለበትም። እግዚአብሔርን እንወደዋለን። የምንወደው አባታችንና አምላካችን እግዚአብሔር ደግሞ አድርጉ ያለን ትእዛዝ አለ። አድርጉ ያለን ትእዛዝ በፈቃዳችን ወደን እናደርጋለን። አታድርጉ ያለንን ደግሞ አናደርግም። አታድርጉ ያለንን ባለማድረጋችን ደግሞ ደስተኞች መሆን አለብን ማለት ነው። ስለዚህ እግዚአብሔር አምላካችን የምንወድ ከሆነ ሃይማኖትን እንወዳለን ማለት ነው። ሃይማኖትን የምንወድ ከሆነ የእግዚአብሔርን ሕግና ትእዛዝ ሥርዓቱን ሁሉ ወደንና ፈቅደን በበጎ ፈቃዳችን እናደርጋለን።
ለአባታችን ለአምላካችን ለእግዚአብሔር ፈቃድ በሕጉና በትእዛዙ እንመራለን ማለት ነው። አምላካችን እግዚአብሔር እንግዲህ ፈቃዱን በመጽሐፍ ቅዱስ ነው የገለጸልን። እሱ የነገረንን እሱ የሚወደውን እኛ ደግሞ ወደንና ፈቅደን በበጎ ፈቃዳችን እናደርጋለን። እንግዲህ ሃይማኖት በስራ ይገለጻል። ስራ ደግሞ ራስን ባዶ በማድረግ ይጠናቀቃል። መንፈሳዊ ዕውቀት ወደ ሃይማኖት ያድጋል። ሃይማኖት ደግሞ በስራ ይገለጻል። ስራ መልካም ስራ ማለት ነው። ስራ ደግሞ እኔ የማልጠቅም ባሪያ ነኝ በማለት ራስን ባዶ በማድረግ ይጠናቀቃል ማለት ነው እንጂ ያደረግነውን በጎ ስራ በእግዚአብሔር ፊት መዘርዘርና ማሰብ የለብንም። እኛ በእግዚአብሔር ፊት ቆመን ማሰብ ያለብን ስለ ራሳችን ከንቱነት የማንረባ የማንጠቅም እንደሆንን እርሱ ራሱ በቅድስናው ያቆመን ነን እንጂ እኛ በራሳችን በኩል የማንረባ የማንጠቅም መሆናችንን አመድ ትቢያ መሆናችንን ለእርሱ መግለጽ ይኖርብናል። አባታችን አብርሃም በእግዚአብሔር ፊት ለምልጃ በቆመ ጊዜ እኔ አፈር ትቢያ ስሆን ካንተ ጋር መነጋገር የማይገባኝ አፈር ትቢያ ስሆን እስኪ ይናገር ዘንድ ፍቀድልኝ እያለ ራሱን ዝቅ እያደረገ ይናገር ነበረ። እንደዚሁ ማድረግ አለብን። እንግዲህ እግዚአብሔርን የሚወድ ሰው ሕጉንና ትእዛዙን በመፈጸም ልብና ኃይል ይጠብቃል ማለት ነው። እንግዲህ እግዚአብሔርን የሚወድ ሰው ሕጉንና ትእዛዙን በፍጹም ልብና በፍጹም ኃይል ይጠብቃል። በመጠበቅ ብቻ ተወስኖ እንዲኖር ሳይሆን እንዲያደርገውም ደግሞ ታዝዟል። አምላክህ እግዚአብሔር ይህን ሥርዓትና ፍርድ ታደርግ ዘንድ ዛሬ አዟል። አንተም በፍጹም ልብህና በፍጹም ነፍስህ ጠብቀው አድርገውም ይላል ዘዳግም 26 ቁጥር 16። ሰው አምላኩን እንዲወድና ለትእዛዙም ተገዥ እንዲሆን እግዚአብሔር የሰውን ልብ ለሕጉና ለትእዛዙ የተመቸ እንዲሆን አድርጎ ያስተካክለዋል። ወያሴስሎ እግዚአብሔር ለዝግቱ ልብክሙ ወያሴስሎ እግዚአብሔር ለዝግቱ ልብከ ወልቦሙ ለዘርእከ ከመ ታፍቅሮ በኩሉ ልብከ ወበኩሉ ነፍስከ ከመ ትሕየው አንተ ወዘርእከ። ትርጉም በሕይወትም እንድትኖር አምላክህን እግዚአብሔርን በፍጹም ልብህ በፍጹም ነፍስህ እንድትወድ አምላክህ እግዚአብሔር ልብህን የዘርህንም ልብ ይገርዛል ይላል ዘዳግም 30 ቁጥር 6። እንግዲህ እግዚአብሔርን የሚወድ ሰው ወንድሙንና ባልንጀራውን ሊጠላ አይችልም። እግዚአብሔርን የሚወድ ሰው እግዚአብሔር በመልኩና በምሳሌው የፈጠረውን ኋላም ደግሞ አንድ ልጁን አሳልፎ ለሕማም ለሞት የሰጠለትን አንድ ልጁ ኢየሱስ ክርስቶስ ደግሞ አካሉን አሳልፎ የሰጠለትን የሰውን ዘር ይወዳል፣ ያከብራል። እግዚአብሔርን በመፍራት ይኖራል። እግዚአብሔርን ሲፈራ ሃይማኖትን የሚወድ ሰው እግዚአብሔርን የሚፈራው እግዚአብሔርን እየወደደ እግዚአብሔርን እያመለከ ለእግዚአብሔር እየታዘዘ እግዚአብሔርን ደግሞ እያከበረ ነው ማለት ነው። እና እግዚአብሔርን የሚወድ ሰው ሃይማኖቱን ይወዳል። ሃይማኖቱን የሚወድ ሰው ወንድሙንና ባልንጀራውን ይወዳል። ወንድም በሃይማኖት የሚመስል ሰው ሲሆን ባልንጀራ ደግሞ በሃይማኖት የማይመስል ሰው ነው። ወንድሙንና ባልንጀራውን የሚጠላ ሰው በፍጹም እግዚአብሔርን ሊወድ አይችልም። ተመልከት፣ ወንድሙን የሚጠላ ሰው ወይም ባልንጀራውን የሚጠላ ሰው በፍጹም እግዚአብሔርን እወዳለሁ ቢል እግዚአብሔርን መውደዱ ሐሰት ይሆናል ማለት ነው። ማንም አለ እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወደው እንዴት ይችላል? እግዚአብሔርንም የሚወድ ወንድሙን ደግሞ እንዲወድ ይህች ትእዛዝ
ከእርሱ አለችን እንዳለ ዮሐንስ ታዎሎጎስ አንደኛ መልእክት ምዕራፍ 4 ቁጥር 20 እና 21። እንግዲህ ቅዱስ ቄርሎስ ዘእስክንድርያም እስመ ለያፈቅሩ ሃይማኖተ ይስዓሉ በእንተ እግዚአብሔር፣ ትርጉም ሃይማኖትን የሚወዱ ሰዎች በንጹህ ልቡናቸው እግዚአብሔርን ይመረምራሉ፣ ስለ እግዚአብሔር ነገር ይመረምራሉ ይላል ሃይማኖተ አበው 78 ቁጥር 40። ስለ እግዚአብሔር ስንመረምር ባህሪው ፍጹም ፍቅር እንደሆነ እናውቃለን። እግዚአብሔር እኛን ከወደደበት ፍቅር የበለጠ ፍቅር የለም። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። እኔ ያዘዝኋችሁን ሁሉ ከመስጠት ይልቅ እኔ ያዘዝኋችሁን፣ እንግዲህ መድኃኒታችን ኢየሱስ ክርስቶስ ነው ይህንን የተናገረው። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። እኔ ያዘዝኋችሁን ሁሉ ብታደርጉ እናንተ ደግሞ ወዳጆቼ ናችሁ እንዳለ ወንጌል ዮሐንስ 15 13 እና 14። እንግዲህ ሃይማኖትን መውደድ ማለት እግዚአብሔርን መውደድ ነው። እግዚአብሔርን መውደድ ደግሞ ሕጉንና ትእዛዙን ወዶ በበጎ ፈቃድ ማድረግ ያለማጉረምረም የእግዚአብሔርን ሕግና ትእዛዝ ማድረግ፣ ለእግዚአብሔር ፈቃድ ደግሞ በበጎ ፈቃዳችን መታዘዝ ማለት ነው። እግዚአብሔር ፍቅር ነው። በፍቅር የሚኖር ሰውም በእግዚአብሔር ይኖራል፣ እግዚአብሔርም ደግሞ በእርሱ ውስጥ ይኖራል እንዳለ ዮሐንስ ወንጌላዊ አንደኛ መልእክት ምዕራፍ 4 ቁጥር 16። እንግዲህ እግዚአብሔር ፍቅር ነው። በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም ደግሞ በእርሱ ውስጥ ይኖራል ነው የሚለው። በፍቅር የሚኖር ማለት ምን ማለት ነው? እህትና ወንድሙን የሚወድ ባልንጀራውን የሚወድ እርሱ በፍቅር ይኖራል። በፍቅር የሚኖር ደግሞ በእግዚአብሔር ይኖራል፣ እግዚአብሔርም ደግሞ በእርሱ ይኖራል። ምክንያቱም ፍቅር የእግዚአብሔር ባህሪ ስለሆነ፣ ፍቅርም እግዚአብሔር ነው ብሏል ዮሐንስ። ፍቅር የእግዚአብሔር ባህሪ ነው። እውነተኛ ሃይማኖት ወንድምንና ባልንጀራን በመውደድ በፍቅር ኑሮ ይገለጻል። እውነተኛና የሚያድን ሃይማኖት ባልንጀራንና ወንድምን በመውደድ በፍቅር ኑሮ ይገለጻል። ወንድም የሚባለው በሃይማኖት የሚመስለን ሲሆን፣ እህትና ወንድም የሚባሉት በሃይማኖት የሚመስሉን ሲሆኑ፣ ባልንጀራ ወይም ባልንጀሮች የሚባሉት ደግሞ በሃይማኖት የማይመስሉን የራሳቸው የሆነ ሃይማኖት ያላቸው ናቸው። እኛ ደግሞ በእውነተኛ በሚያድን እምነት ውስጥ ነን። በእውነተኛ በሚያድን እምነት ውስጥ ሆነን ባልንጀራንና ወንድሞችን ደግሞ እህቶችን እንድንጠላ አያደርግም ማለት ነው። እንግዲህ ሃይማኖታችን አይፈቅድልንም። ሃይማኖታችን የሰውን ዘር በሙሉ ያለ ድንበርና ያለ ምክንያት እንድንወድ ያስተምረናል። ደግሞም ለዛ ያነሳሳናል፣ ያነቃቃናል። እናም እውነተኛ ሃይማኖት ወንድምንና ባልንጀራን በመውደድ በፍቅር ኑሮ ይገለጻል። ለሰዎች የማያዝኑ ክፉ ሰዎች ሃይማኖት የላቸውም። እነርሱም ሃይማኖት አለን ብለው ቢያስቡም ተግባራቸው ግን ሃይማኖት የሌላቸው መሆናቸውን ይመሰክርባቸዋል። ደግ ሰው ለሌላ ሰው አዛኝ ነው። ይህንን እንመጣበታለን። ሂዩም የተባለ አንድ ፈላስፋ ምን አለ? እንግዲህ ይህ ፈላስፋ ሃይማኖት የለውም፣ እንደኛ በሚያድን ሃይማኖት በእውነተኛ ሃይማኖት የታቀፈ አይደለም። በእግዚአብሔር መኖር የሚጠራጠር ነው። ነገር ግን ሃይማኖት የሌላቸው ሰዎች ጋር ሲደርስ በጣም አሰቃይተውታል እና ምን አለ? ሰዎች ሆይ አለ፣ ሃይማኖት ከሌላቸው ሰዎች ተጠንቀቁ። ምናልባት እነዚህን ሃይማኖት የሌላቸውን ሰዎች ካገኛቸዋቸው በእጅጉ ከአውሬ የባሱ ናቸውና ከእነርሱ ፈጥናችሁ አምልጡ አለ። ሰዎች ሆይ አለ፣ ሃይማኖት የሌላቸውን ሰዎች ካገኛቸው ከአውሬዎች በእጅጉ የባሰው ናቸውና ፈጥናቸው አምልጧል። ሃይማኖት ከሌላቸው ሰዎች ተጠንቀቁ፣
ካገኛቸዋቸው ከአውሬዎች ሁሉ በእጅጉ የባሱ ናቸውና ከእነርሱ ፈጥናችሁ አምልጡ ከቻላችኋል። ሂዩም የተባለ ፈላስፋ ነው እንደዚህ ያለ። ስለዚህ እሱ በእግዚአብሔር አያምንም፣ ነገር ግን እግዚአብሔርን ይጠራጠራል። እና ሃይማኖት ያላቸው ሰዎች መካከል ፍልስፍናውን ሲያስተምር ይሰሙታል፣ ያዳምጡታል። ባይቀበሉትም ይሸኙታል፣ አደጋ ሳይጥሉበት፣ አደጋ ሳያደርሱበት በሰላም ወጥቶ ይሄዳል። ነገር ግን ሃይማኖት ከሌላቸው ሰዎች ጋር ሲደርስ በጣም በከፋ ሁኔታ ያሰቃዩት ነበር። ሊገርሉት ሲዘጋጁ ጠፍቶ ሾልኮ ሄዷል፣ አምልጧቸዋል። ከዚህ የተነሳ ነው ሰዎች ሆይ ሃይማኖት ከሌላቸው ሰዎች ተጠንቀቁ፣ ካገኛቸዋቸው ሃይማኖት የሌላቸውን ሰዎች ካገኛቸዋቸው ከአውሬዎች በእጅጉ የባሱ ናቸውና ቶሎ ብላችሁ ፈጥናችሁ ከነርሱ አምልጧል። ስለዚህ እውነተኛ ሃይማኖት፣ የሚያድን ሃይማኖት የሚከተሉት ሰዎች ለሰዎች ይራራሉ። በሰዎች ላይ የሚጨክኑ፣ በሕፃናት ላይ የሚጨክኑ፣ በአረጋውያን ላይ የሚጨክኑ፣ በጠቅላላ በሰው ዘር ላይ በየትኛውም የዕድሜ ክልል በየትኛውም ሁኔታ ላይ ያለ የሰው ዘር ላይ የሚጨክኑ ሰዎች ሃይማኖት አለን ቢሉ ውሸት ነው። ስራቸው የጭካኔ የአራዊት ስራ ስለሆነ ሃይማኖት የላቸውም። ምናልባት ሃይማኖት አለን ብለው በዚህ ጭንብል ውስጥ ቢከተቱም ስራቸው ግን ሃይማኖት የሌላቸው አውሬዎች አድርጎ ያሳያቸዋል። ሃይማኖት ያለው ሰው ግን ሰውን ሁሉ ይወዳል። ለሰው ጠላት አይደለም፣ የሰው ወዳጅ ነው። እና ሃይማኖት የሌላቸው ሰዎች ራሳቸው ሰዎች ሆነው ጸረ ሰዎች ናቸው። የሰው ጠላቶች ናቸው። የሰው ጠላቶች ናቸው። ሰው በምድር ላይ እንዲኖር አይፈቅዱም። የነሱን አመለካከት ካልተቀበለ ሰው በምድር ላይ እንዲኖር አይፈቅዱም። ያጠፉታል ማለት ነው። በጭካኔ ያጠፉታል። በእሳት ይለበልቡታል። በሰይፍ ቆራርጠው ይጥሉታል። በዘመኑ በነፍጥ በጥይት እየደበደቡ ይገድሉታል። ለሕፃናት ለሴቶች አይራሩም። እንግዲህ ሰው በእውነት ከሰው ጋር አብሮ ሊኖር እግዚአብሔር ሰውን ሲፈጥረው በተፈጥሮ ሰው ከሰው ጋር ሊኖር ነው የፈጠረው። ሰው ብቻውን ይኖር ዘንድ መልካም አይደለም ነው ያለ። የሚመቸውን ረዳት እንፍጠርለት ነው ያለ እግዚአብሔር በዘፍጥረት ምዕራፍ 2 ላይ። ሰው ከሰው ጋር በፍቅር በክብር በመረዳዳት አብሮ ሊኖር ነው የተፈጠረ። ሰው ከሰው ጋር አብሮ የሚኖር ከሆነ እግዚአብሔርን ያገለግላል ማለት ነው። ከእግዚአብሔር ጋር ይኖራል ማለት ነው። ከሰው ጋር መኖር የማይችል ሰው ከእግዚአብሔር ጋር በፍጹም ሊኖር አይችልም። ወደ እግዚአብሔር መንግስትም ሊገባ አይችልም። እገባለሁ ብሎ ሊያወራ ይችላል፣ ሊያስብም ይችላል። እግዚአብሔር በመልኩና በምሳሌው የፈጠረውን ደግሞም እግዚአብሔር አንድ ልጁን አሳልፎ የሰጠለትን አንድ ልጁ ኢየሱስ ክርስቶስ ደግሞ ራሱን አሳልፎ የሰጠለትን ሰው ገድሎ የት ሊገባ ነው? ከእግዚአብሔር ጋር ተጣላ ማለት ነው። ስለዚህ በሰው ላይ የሚጨክኑ፣ ሰውን የሚጠሉ፣ ሰውን የሚጸየፉ፣ ሰውን የሚንቁ ሰዎች ነን ብለው ቢያስቡም እነሱ ግን ሰዎች ሆነው እያሉ በክፋታቸውና በጭካኔያቸው ወደ አውሬነት ተቀይረዋል። እግዚአብሔርን እናውቀዋለን እያሉ ቢያስቡና ቢናገሩም እግዚአብሔርን ሊያውቁት አይችሉም። እግዚአብሔርማ ርኅሩህ አምላክ ነው። እግዚአብሔርማ የፍቅር አምላክ ነው። በፍቅርና በሰላም ከሰዎች ጋር አንድ ሆነን እንድንኖርለት ነው ፈቃዱ እንጂ በሰው ላይ እንድንጨክን አይደለም። እንደዛ አያስተምርም እግዚአብሔር። እንደዛ አይነት አምላክ አይደለም። እኛ ሰዎች እርስ በርሳችን በፍቅር አንድ ሆነን ስንኖርለት አባታችንና አምላካችን እግዚአብሔር ደስ ይለዋል፣ ከእኛም ጋር ይኖራል። እኛም ደግሞ ከእርሱ ጋር ህብረት አድርገን እንኖራለን እና እውነተኛ ሃይማኖት ያለው ሰው ጻድቅ ነው። ጻድቅ ሰው ደግሞ እንኳን በሰው ላይ ሊጨክን ለእንስሳው ነፍስ ይራራል ይላል እግዚአብሔር መንፈስ ቅዱስ በጠቢቡ ሰሎሞን ላይ አድሮ መጽሐፈ ምሳሌ ምዕራፍ 12 ቁጥር 10 ላይ ጻድቅ ሰው አለ ለእንስሳው ነፍስ ይራራል።
እንግዲህ ሰው በእግዚአብሔር ፊት እንከን የለሽ ሲሆን፣ ትክክለኛ ሲሆን ጻድቅ ይባላል። በእግዚአብሔር ፊት በጥፋቱ የማይጠየቅ ሲሆን ጻድቅ ይባላል። ስለዚህ አንዳች ክፉ ነገር በሰው ላይ የማያስቡ የማይናገሩ ደግሞም የማያደርጉ እነርሱ በእግዚአብሔር ፊት ትክክለኛ ሰዎች ናቸው፣ ጻድቃን ናቸው። እና ጻድቅ ሰው አለ ለእንስሳው ነፍስ ይራራል። ለእንስሳው ነፍስ የሚራራ ሰው ሊገድል አይችልም። ሰው ክፉ ሊያደርግበት ይችላል። ክፉ የሚያደርጉበትን ሰዎች እግዚአብሔር ይቅር እንዲላቸው ይጸልይላቸዋል። ለሚያሳድዱት ሁሉ በጎ ነገር ያስብላቸዋል እንጂ ክፉ ነገር ከእግዚአብሔር አይለምንላቸውም። ጻድቅ እንደዚህ ነው። ሃይማኖቱን የሚወድ እግዚአብሔርን ይወዳል። እግዚአብሔርን የሚወድ ደግሞ እግዚአብሔር የሰጠውን ሕግና ትእዛዝ በበጎ ፈቃዱ ያደርጋል። ባለማጉረምረም ወዶና ፈቅዶ የእግዚአብሔርን ሕግና ትእዛዝ ያደርጋል። ለምን? እግዚአብሔር የዘላለም አባት ነው። የዘላለም አባት ነው። ምድራዊ አባት ያልፋል። የሚያወርሰን ሀብትና ንብረቱም ያልፋል። ምድራዊ አባት በሞት ይደመደማል። እኛም ልጆቹ ደግሞ እንሞታለን። ሰማያዊ አባታችን እግዚአብሔር ግን ለዘላለም ሕያው ነው። የሚያወርሰን መንግስቱም ደግሞ ለዘላለም የሚኖር ነው። ስለዚህ እሱን እጅግ እንወደዋለን። ስንወደው እንግዲህ እኛ ከመውደዳችን አስቀድሞ እሱ የወደደን። ስለዚህም ሞተልን፣ ስጋውን ቆረሰልን፣ ደሙንም አፈሰሰልን ማለት ነው እና ሃይማኖቱን የሚወድ ሰው ሰውን ይወዳል። ሰውን የሚወደው የእግዚአብሔርን ሕግና ትእዛዝ በመውደዱ ነው። ምክንያቱም አትግደል ይላል። ሃይማኖተኛ ሰው አትግደል የሚለውን የእግዚአብሔርን ሕግ ወዶና ፈቅዶ ያደርገዋል። አይገድልም። ሰውንም አይጠላም። ሰውን ይወዳል እንጂ በማንም ላይ የኃጢአት ዕዳ አይኖርበትም ማለት ነው። ሃይማኖቱን የሚወድ ሰው እንግዲህ በአምላኩ ሰው ጻድቅ ከሆነ ሃይማኖቱን የሚወድ ከሆነ በአምላኩ በኩል በፍቅርም በክብርም ከእንስሳ ለሚበልጠው ለሰው ዘር ርኅራኄ የሌላቸው አረመኔ ሰዎች በየትኛውም የሃይማኖት ድርጅት ውስጥ ቢሸጎጡ ሃይማኖት ግን ሊኖራቸው ከቶ አይችልም ይላል። እንግዲህ እነዚህ ጨካኞች ሰው ነን የሚሉ ነገር ግን ሰው አይደሉም፣ እንደ ሰው የተፈጠሩ ሰው ሆነው መኖር የማይችሉ እግዚአብሔር የፈጠረው በመልኩና በምሳሌ የፈጠረውን ሰው የእግዚአብሔርን መቅደስ የሚያፈርሱ እነሱ እንዴት ሃይማኖት አለን ሊሉ ይችላል? የእግዚአብሔርን መቅደስ ብታፈርስ እግዚአብሔር ያፈርሳል ይላል። የእግዚአብሔር መቅደስ ሰው ነውና ይላል። ስለዚህ ሃይማኖትን የሚወድ ሰው ግን በማንም ላይ የኃጢአት ዕዳ አያስቀምጥም። ሃይማኖትን መውደድ ማለት ወንድምና ባልንጀራን መውደድ፣ እግዚአብሔርን መውደድ ማለት ነው። መጀመሪያ የምናየውን ወንድም እና ባልንጀራን እንወዳለን። ወንድምና ባልንጀራችንን የምናየውን ወንድምና ባልንጀራችንን የምንወድ ከሆነ የማናየውን እግዚአብሔርንም ወደድን ማለት ነው። እግዚአብሔርን ለመውደዳችን ማረጋገጫው ሰውን መውደድ ነው። ሰውን ከወደድ ነው አጠገባችን ያለውን የምናየውን ሰውን ከወደድ ነው የማናየውንም እግዚአብሔርን እንወደዋለን ማለት ነው። እግዚአብሔርን ለመውደድ ማረጋገጫው አሁንም ደግሜ ላለው ሰውን መውደድ ነው። ሃይማኖትን መውደድ ማለት ይሄ ነው ማለት ነው። እሺ የሚቀጥለውን 10ኛውን ክፍል ደግሞ በሚቀጥለው መርሃ ግብራችን ይዤላችሁ ቀርባለሁ። እስከዚህ ያስተማረን አምላካችን እግዚአብሔር ስሙ እየተመሰገነ ይሁን። ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ። አነሳስቶ ያስጀምረን አስጀምሮም ደግሞ ለዚህ ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይቆየን። እንግዲህ ከአንድ ክፍል ሆኜ የነገርኳችሁን ይህንን መንፈሳዊ ትምህርት በዛ በባዕድ ሀገር ለሚኖሩ ሼር፣ ኮፒ ሊንክ እንደዚሁም ደግሞ ላይክ በማድረግ ለሌሎች እንድታደርሱ በእግዚአብሔር ስም አሳስባችኋለሁኝ። የእግዚአብሔር በረከት ከሁላችሁ ጋር ይሁን። በያላችሁበት ክፍለ ዓለም በያላችሁበት የዓለም ክፍልና ጥግ እግዚአብሔር ይባርካችሁ። የቅዱሳን መላእክት ተራዳይነት
የእናታችን የቅድስት ድንግል ማርያም ቃል ኪዳን የመላ ቅዱሳን አባቶቻችንና እናቶቻችን በረከታቸውና ምልጃቸው ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ። ሰላም ቆዩ። ሰላም ሁኑ። ወስብሐት ለእግዚአብሔር።